አባባ ሰላም ነው? እንደምን አሉ የኔ አባት? ሰላም ነው? እግዚአብሔር ይመስገን። እንዴት ነዎት? አለሁ። ምን እያረጉ ነው? ምን እያረጉ ነው? እያጸዱ እኮ አይቼዎት ነው። እያጸዱ አይቼዎት ነው። አዎ እንትን ልቀመጥበት ፈለኩና ውሃ ነው ዝናብ ነው። እሺ ከዛም በኋላ ሲመለስ እቀመጥበታለሁ ብዬ እየጠረኩት በቃ። ወዴት እየሄዱ ነበር? አዎ መደበሪያዬ ሙያዬ እዚህ ነው። እውነት? አዎ። ስራስ? እውነት? ማርያምን ስራ የለም? የለኝም። ለሰርጅና ባሬላ ልሸከም አቅባ አነስ። አይዞት የኔ አባት ጎበዝ አባት ነው። እንዴ ያየሁት እኮ ነው። የቀለም ስራ የጉልበት ስራ ሰራ ነበር። አሁን የአስም ህመም አለችብኝ። እድሜ ሲገፋ ህመሙን በዛው። እስቲ አስቆሜ እንዳላወራው እርሶን ይግቡ። ቆይ የኔ አባት ትንሽ ደቂቃ ያወሩኛል። ይግቡ፣ ውስጥ ይግቡ። ላወራዎት ነው። አዎ የኔ አባት መቀመጫ አጣው አይደለ? ይሄው የኔ መኪና መቀመጫ ይቻላል። ስለ ራስዎት ያለውን ነገር እስቲ ንገር። ስለኔ ወደ ኡጋዴ ነበርኩ ያለሁት። ጎዴ ነበርኩ ያለሁት። ከጎዴ ወደ ሁርሶ፣ ከሁርሶ ሳይበቃ ወደ አዲስ አበባ፣ ከዛ በኋላ ወደ ቀርሳ። አሁን እዚህ አዲስ አበባ ምንድን ነው የሚሰሩት? በቃ በዛ የቀን ስራ ነበር የምሰራው። ከወታደርነት ከወጣሁ ጊዜ ጀምሮ አያት የመጀመሪያው አያት በቀን 6 ብር ከዛ ጀመርኩ። ከዛም በኋላ ሜትሮ ኮንስትራክሽን በቀን 10 ብር። ከዛ ያደው ቀለም ቀቢ ሆንኩኝ። በዛ በቀለም ሳቢያ ሽታ ምናምን አስመሽ ታገኘው። ከዛ በኋላ የመጣው መንግስትም የፎቅ ግንባታ የቁምና የመንገድ ስራ በሚለው መሰረት ቀለም ሰራተኞች መንገድ ላይ ቀለም አይሰሩም ብለን ተቀነሰን ከሜትሮ ኮንስትራክሽን ማለት ነው። እኔ ኮንትራት ሰራተኛ ነኝ፣ ቋሚ አይደለሁም። ኦኬ። በዛ ተባረርን። በዛ ስራው ጠፋ። በመንግስት ጊዜ ኮቪድ የሚባለው ከመጣ ጊዜ ጀምሮ ቤታቸው አስገብቶ የሚያሰራ ሰው አጣን። ያው ህመሙ በስፋት የሚያርም ተብሎ ከዛ እንደምታይ ነው። የሚተዳደሩት በምንድን ነው ገቢው? አሁን አንድ ወንድም አለኝ። እሱ በወር 2000 ብር ይሰጠኛል። እሺ። በርበሬ፣ ሽንኩርት፣ ዘይት ምናምን አንድ ደሳሳው ወጅዋለች። ያቺ 2000 ብር ተመልከታል። ጤፉን አታስብ። አንድ እንጀራ 18 ብር 20 ብር። እሷን ብን ያለች እንጀራ ነች። አንድ ቀን ትበላታለህ። አይ በቃ ከጎረቤትም ከምንም ከጓደኞችም እያልኩኝ እዛች ገንዘብ ላይ እያጣጣምኩ እሷን ማታ እየገባው እየሰራው እንዲዞሮ ዞሬ ማታ ስገባ ደግሞ ከወጪ ቀሪውን እየበላው አምላኬን ለምናለሁ። ሌላ አማራጭ የለም። አሁን እዚህ ተቀምጬ እንትን ላለው ስል እርጥበት አለ። ኦኬ። አሁን እንደገና ትቀስ እያልኩ እዛ እጄ መናፈሻው ተቀምጬ ሲምሽል ቤት ገባ ስራ እንደሰራው ማለት ነው። በቃ ለክሰው በሰርቪስ ወደ ቦታው ሲሄድ እኔም ወደ ቤቴ የሞራል ተስፋ ባልሰራም እንደሰራው ቁጥር ልጆች የለውትም የኔ አባት? አይ እሱ ነው ዋናው። በሙዚቃ ክፍል ውስጥ እያለሁኝ በሚስነት ይዤ ሳንጋባ ተለያየን። ከዛ ወደ ኡጋዴን ገባሁ። እዛም ድረስ ሊራሮጥ ቆየን። ጊዜን ያላግባብ አቃጠልኩት። አግብቼ በቀመጥ ኖረኝ ጊዜ ተማም። አሁን ልጆች የለውትም የኔ አባት? አላገባሁም። እውነት ዝም ብዬ እንደው አጥር ስዘል እዚህ ደረጃ ደርሻለሁ። እውነት ነው ነገር እንጂ እንግዲህ ስራ በገባው ጊዜ በወልድ ኖሮ አሁን ይደግፈኝ። ወይ ጥሩ ስራ ቦታ ይቀጠራል ወይ ሴትም ወንድም ሶስትም ሁለትም ነው። ከነዛ ውስጥ አንድ ነገር አይጠፋም። አሁን በዚህ መንገድ ላይ መዞር ዝምብ በካራቴ ካፌ ላይ በመምታት ይቀር እሰራለሁ፣ ካገኘው እሰራለሁ። ህመሙ ሲነሳብኝ አታስበው። ይሄ የሚነፋው አለ አይደል? እሱን ደግሞ 500 600 በምን አቅሜ ልግዛው እንጂ የውሃ ቀለም ከሆነ እሰራለሁ። ቀለም ሙያ አሉት። የውሃ ቀለም በውሃው የሚበጠበጠው ሽታው እንደቀባ። ይሄ በአኳራጅ የሚበጠበጥ በቲነር የሚበጠበጥ የሲንቴቲክ ፕላስቲክ ቀለሞች ሽታቸው መጥፎ ነው፣ ጥሩ አይደለም ለእርሱ። ቀን ሰርተህ ማታ ላይ መፈራፈር። አይዞት የኔ አባት። እኔ የኔ አባት ባላደራው እባላለሁ እና እዚህ ሀገር ውስጥ ያሉና ውጭ ያሉ ሰዎች እንደርሶ ላሉ አባቶች እናቶች አደራ አድርስ እያሉ ይልኩኛል። ኪኒያስ ስንት ብር ይመስላል? ሉል እግዚአብሔር ይስጥ። አሜን። አንተ እንደሰጠኝ እሱ የሰማይ አባቴ ይስጥ። አሜን። እውነቴን ነው። አንተን አሁን ለዚህ ደቂቃና ሰዓት ያገናኘኛ አምላክ በትእዛዝ እግዚአብሔር ባንተ ላይ ሆኖ ለኔ ሰጠ። ያለብኝ ችግር ለመቃለል እግዚአብሔር አሜን። ላንተም ይስጥልኝ ከነ ሙሉ ቤተሰብ አሜን። እኔ እንደዚህ ደስ አሰኝተኛል፣ አንተም ደስ አሜን። ያለብኝ ችግሮች ሁሉ ይቀርሻል።
መድኃኒትም ቢሆን እሱ እግዚአብሔር ከሌለ ገንዘቡ መድኃኒት አይሆንም። የእግዚአብሔር ሙሉ ፈቃደኝነት ሲሆን እውነት ነው። እና እግዚአብሔር ይስጥልኝ። አሜን። አመሰግናለሁ። እንዲህ አስታውሰው አቁምና ብለህ በማነጋገር እሱ እግዚአብሔር ወደ እሱ ጋር ናይበል። አንተ ወደ አንተ ጠርተኛ፣ እሱ ደግሞ ወደ እሱ ጋር ጎኑ ያደርግ። አሜን። ለኔም እሱ እግዚአብሔር ያውቃል። አንተን አድሎ እንደሰጠኝ እሱ እግዚአብሔር ላንተ ሚስጥ። አሜን። ስንት ብር ይመስሎታል? መሽመሽ እንደዚህ ብር ይዤም አላውቅም አይደለ? በቆጥሮ ፋሚ ወደ 5000 ይሆናል። 10000 ብር ነው የኔ አባት። 10000 ብር። 10000 አዎ። አይ ዲሊ ዛሬ 10000 ብር ነው። ዛሬ 30 በጣም ተደስቻለሁ። እውነት ደስ አሉት። እንግዲያውስ ደስታው ሙሉ እንዲሆን ድጋሚ ይሄን ሌላ ልጨምርለት። ከዚህ ውጭ አልበዛም። ምንም ችግር የለም የኔ አባት። ይድላርሽ ይገባል። ጫማ ሁሉም ነገር ተቀየረብኝ። ልብሱም ተቀየረብኝ። ልጅስ 900 ብር 1000 ብር ነው። ከዛም በላይ ጫማ አለ ምን አለ እንግዲህ። አይ ተደሰትኩ። እውነት ደስ አለት ወንድሜ። ደስ ስላለ ማስደሰትከኝ። የዛሬዋ ቀን የተወለድኩባት ቀን ነች። እንደዚህ ብር ይዤ አላውቅም። በእውነት ይዤ አላውቅም። አይዞት ፋሚሊ በወታደር ቤት 90 ብር ደሞዝ ተቀብያለሁ። ኮንትራት ስራ ስሰራ ደግሞ አዎ እንጂ እንደዚህ አይነት ብር ይዤ አላውቅም። ስንት ይመስሎታል? አሁን ይሄ አንተ በዚህ 10000 ከር 20000 ብር 20000 ብር የመጨረሻችን ልጨምርሎት አንድ የኔ አባት ያስ አረት ሆባክ በዛብኝ ተው ወንድሜ። ምንም ችግር የለም። በመኪና ወስደህ ባንክ ቤት ገብቼ ቡካልኝ ገቢ ማረጋው ገቢ ያደርጋል። 25000 ብር ነው ይሄ የኔ አባት። አንድ ላይ አጠቃላይ 25000 ብር ነው። ይሄንን የሰጠሁት እኔ ከራሴ ኪስ አይደለም የኔ አባት፣ ከኔ ኪስ ሳይሆን እኔ ቀደም እንደነገርኩት ባላደራው ነኝ። ይሄንን የተለያዩ ሰዎች እዚህ ኢትዮጵያም ውጭም የሚኖሩ ሰዎች 50 ብር አዋጥተው ነው የ50 ብር ቻሌንጅ ተብሎ አዘጋጅተው ነው እነሱን ይመርቋቸው። እንደው እግዚአብሔር ክብር ምስጋና ይድረሰው። አሜን። እሱ ክብር ምስጋና ይድረሰው። አንተ ልጅ ሜዳ ላይ ለመቀመጥ ብዬ ስጠር ያዘዘህ አምላክ ክብር ምስጋና ይድረሰው። እሱ ነው መጀመሪያ ባባ። አሜን። ያዘዘው እሱ ነው። አዎ እና ብለህ የጠራኝ ዛን ስጠር ጋይተ የእግዚአብሔር ትእዛዝ ነው። እውነት ነው። የኔ ፍቃድ አይደለም፣ የእግዚአብሔር ፍቃድ እውነት ነው። ያንተ ቸርነት፣ የእግዚአብሔር ፍቃድና ቸርነት ሲኖር ያንተ ሰጭነት ይመጣል። እውነቴን ነው። እንደዚህ እነሱ ተሰብስበው ይሄን ገንዘብ አዋጥተው እንደዚህ ለእርዳታ ለኔ ለሰጡኝ እነሱንም ሰብስቦ እግዚአብሔር እንደተባበሩ በህብረት ይዟቸው ለመንግስተ ሰማያት ያብቃል። አሜን። በሰማይ በምድር ጥሩ እንዳሰቡ እግዚአብሔርን በሰማይ ጥሩ አስቡ ጥሩ ቦታ ያስቀምጣቸው። አሜን። ለኔ ያስበዋልና እኔ ለነሱ ባላስብ እግዚአብሔር ለነሱ ያስባል። አሜን። እግዚአብሔር ጤና ይስጣቸው ለሙሉ ቤተሰቦቻቸው። አንድ ነገር እንዳይነካብኝ እግዚአብሔር ጸሎቴን ተቀበልልኝ። አሜን። እናቴ ማርያምም ጸሎቴን ለእግዚአብሔር አድርሽ። አሜን። ደስ አሰኝቻለሁና እነሱ ደስ አሰኝ። አሜን። በጣም አድርጌ አመሰግናለሁ። እሺ አባት፣ እኔም በጣም አመሰግናለሁ። ምናልባት ሌሎች ሰዎች እርሶን ማገዝና መርዳት ከፈለጉ ስልክ ቁጥር አሉት? እስቲ ንገሩኝ። ስልክ 09 27 94 16 42 የአካውንት ቁጥር ሳሉት? የባንክ አካውንት አላስኩትም። መስጠኝ ማስታወሻ ይውስጥ። እሺ ሰዎች እንዲያግዙት ነው። ሲቤል ይዛር እሸቱ ጥላሁን። እሺ እሸቱ ጥላሁን የኢትዮጵያ ንግድ ባንክ 1045 70 06 86 5 እሺ ስላገኘሁት በጣም ደስ ብሎኛል የኔ አባት። አረ በጣም እንደው ይሄም የሚያመኝ በሽታ ሁሉ አውቀነሰው። እውነቴን ነው የምነግርህ። በዚህ ጋር ተቀምጬ አሁን ደስታ ይደስታል። ባንክ ቤት አሁን ሄጄ አስገብቼው ይላል። ንግድ ባንክ አደርሶታለሁ። አሁን እዚህ ጋር ንግድ ባንክ አለ። በዚህ አድርጌ በቆራጭ ግን እኔ ልሸኞት እንዳይወስዱበት ሰዎች ብር እኔ ልሸኞታለሁ። እሺ ልቃፎት የኔ አባት ልቃፎት አንድ ጊዜ አመሰግናለሁ። እሺ የኔ አባት እግዚአብሔር አንተ ጋር ይሁን። እሺ ሙሉ ቤተሰቦችን እግዚአብሔር ጤንነቱን ይበርቱልኝ። ይላ ያረኩት
እግዚአብሔር መስቀል ቤተሰቦችን ይባርክ። አሜን። እኔ አባት እኔ ደስ አሰኝተኛል። ያንተን ሙሉ ቤተሰቦች ደስ ያሰኛል። አሜን። ምን አይነት የተባረኩ ሰዎች ናቸው። የኔ አባት መልካም ጊዜ። ቻው። ደህና ሁኑልኝ። ቀስ ይበሉ፣ ቀስ ይበሉ። ቻው። አሜን። እሺ፣ ችግር የለም።